ሰላም ቤተሰብ እንዴት ናችሁ? ዛሬ የማሳያችሁ እንዴት አድርጋችሁ ታስካችሁን እንደምትሰሩ ነው። ፓርት 1 ላይ አካውንት አከፋፈት ቪዲዮ ሰርቻላችኋለሁ። ያላያችሁ ካላችሁ ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ዛሬ የማሳያችሁ ታስክ እንዴት አድርጋችሁ እንደምትሰሩ ነው። መጀመሪያ ከዚህ ጋር ወደሚለው ትገባላችሁ። ወደሚለው ከገባችሁ በኋላ እዚህ ጋር ታስክ የምትላለች ታስክ የምትለዋን ነክታችሁ ትገባላችሁ ማለት ነው። እሷን ነክታችሁ ከገባችሁ በኋላ እዚህ ላይ ሆስት ታስክ የምትላለች መሀል ላይ እሷን ነክታችሁ ትገባላችሁ ማለት ነው። እሷን ነክታችሁ ከገባችሁ በኋላ እዚህ ጋር ፌስ አውተንቲኬሽን እንድትሰጡ ይጠይቃችኋል። መጀመሪያ ፌስ አውተንቲኬሽን መስጠት መቻል አለባችሁ ታስካችሁ እንዲከፍትላችሁ ማለት ነው። ከዛ ቬሪፋይ የምትለዋን ትነኩና ፌስ አውተንቲኬሽን ትሰጣላችሁ ማለት ነው። ከዚህ ጋር ታች ላይ ሁለት ነገሮች አሉ። አፕሎድ ፎቶ ኦፍ ዮር ሰልፍ እና ስታርት አውተንቲኬሽን። መጀመሪያ ፎቶአችሁን ታስገቡለታላችሁ። ከዛ ሁለተኛ ደግሞ ፌስ አውተንቲኬሽናችሁን ላይቭ ትሰጡታላችሁ ማለት ነው። ልክ ይህን ከጨረሳችሁ በኋላ ታስካችሁን ይከፍትላችኋል ማለት ነው። ፌስ አውተንቲኬሽን ስሰጡ በቀላሉ ለመጨረስ አሻንጉሊቷ የምትላችሁን ብትከተሉ በቀላሉ መስጠት ትችላላችሁ ማለት ነው። በጣም ቀላሉ። ከዛ ፌስ አውተንቲኬሽን ከሰጣችሁ በኋላ እዚህ ጋር 6 ዲጂት ፓስወርድ እንድታስገቡ ይጠይቃችኋል። ታስገቡለታላችሁ። እዛ ኮንፈርም ትሉታላችሁ። ከዛ ፌስ አውተንቲኬሽን በዚህ መልኩ ከጨረሳችሁ በኋላ ታስካችሁን በዚህ መልኩ ይከፍትላችኋል ማለት ነው። ከዚህ ጋር ከላይ የመጀመሪያው ለ2 ሰዓት ፓርቲ ላይ እንድትቀመጡ ያዘዛችኋል። ለ2 ሰዓት ስትቀመጡ ስንት ይሰጣችኋል? $0.1 ወይም 1000 ፖይንት ይሰጣችኋል ማለት ነው። ከዛ ወደ ታች ወረድ ስትሉ ደግሞ ለ1 ሰዓት ስትቀመጡ ልክ እንደዚሁ ተመሳሳይ 2000 ይሰጣችኋል። ከዛ ቀጥሎ ደግሞ ለ2 ሰዓት ስትቀመጡ 2000። እዛ መጨረሻ ላይ ለ3 ሰዓት ስትቀመጡ ደግሞ 1000 ይሰጣችኋል ማለት ነው። ጠቅላላ በየቀኑ 6000 ነው የሚሰጣችሁ። ለ3 ሰዓት ነው የምትቀመጡት፣ በየቀኑ 6000 ይሰጣችኋል ማለት ነው። ከዛ ወደ ታች ወረድ ብሎ ደግሞ ዴይሊ ታስክስ የሚለው የሚታያችሁ ከሆነ ከእሱ ጋር ጆይን ፓርቲ ኤንድ ክሮድ ፎር 1 አወር የሚላለ ለ1 ሰዓት ወርቃማ ወንበር ላይ ስትቀመጡና 150 ፖይንት ጊፍት ሲሰጣችሁ 600 ፖይንት እሰጣችኋለሁ ይላል። እነዚህ ናቸው ዴይሊ ታስኮች ማለት ነው። ይህንን ታስክ የምትሰሩት አንድ ታስክ ሰርታችሁ ለማጠናቀቅ የ24 ሰዓት ጊዜ ነው የሚሰጣችሁ። የ24 ሰዓት ደግሞ እዚህ ፕላትፎርም ላይ የሚሞላው ማታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ተኩል ነው። እዚህ ጋር የሚታያችሁ ከሆነ ታስክ ሪዋርድስ ብሎ ሰዓት ይቆጥራል። በቀኝ በኩል 0532 ምናምን ይላል። የታስክ ሰዓቱ ሊጠናቀቅ 5 ሰዓት ምናምን የቀረው ኦልሞስት ይሄ ወደ ማታ 3 ሰዓት ተኩል ማለት ነው። አሁን ታስካችሁ እንዴት አድርጋችሁ ፓርቲ ላይ ተቀምጣችሁ ምናምን እንደምትሰሩ ደግሞ ላሳያችሁ። ከዛ ሩም የሚለውን ነክታችሁ ትገቡና ከላይ ሰርች ማድረጊያ ትላለች አይቀናለች። እሷን አንዴ ተነኳታላችሁ ማለት ነው። ከዛ ይህን አይዲ ሰርች ታደርጉታላችሁ 23 97 83 33 ብላችሁ ሰርች ታደርጉታላችሁ። ከዛ በዚህ መልኩ ይመጣላችኋል ማለት ነው። እዚህ ጋር ሃፒ ብሎ ይመጣላችኋል። አንዴ ተነኩታላችሁ። እሱን አንዴ ስትነኩት ፓርቲ ላይ ከሆንኩኝ እዚህ ጋር ላይቭ ብሎ ያመጣላችኋል። ፓርቲ ላይ ከሆንኩኝ ከሌለው ደግሞ እዚህ ጋር ታች ላይ ወረድ ስታረጉት ዋን ቤስት ፋሚሊ ምናምን ብሎ እዚህ ጋር ኢንተር የሚል ምልክት ያለበት ያመጣላችኋል። ፓርቲ ላይ ከሌለው ምን ታደርጋላችሁ? ኢንተር የሚለውን ነክታችሁ ትገባላችሁ። ከዛ በፊት ግን ሁሌ እኔም በቀላሉ ለማግኘት እንዲመቻችሁ ምን ታደርጋላችሁ? ከታች ፕላስ ምልክት ያላት ፎሎ የምትላለች እሷን አንዴ ነክታችሁ ፎሎ ታደርጉኛላችሁ ማለት ሌላ ጊዜ ሰርች ሳታደርጉ በቀላሉ እንድታገኙ ማለት ነው። ከዛ ኢንተር የምትለዋን ነክታችሁ ወደ ፓርቲያችሁ ትገባላችሁ ማለት ነው። ከዛ ወደ ፓርቲያችሁ ከገባችሁ በኋላ ምንድን ነው የምታደርጉት? ከዚህ ጋር ወንበር ላይ መቀመጥ መቻል አለባችሁ። ወንበር ላይ ካልተቀመጣችሁ ታስኩ አይቆጥርላችሁም። የግዴታ ወንበር ላይ መቀመጥ መቻል አለባችሁ። አሁን እዚህ ጋር ወንበር ላይ ብቀመጥ እንትን ስለሚለኝ ነው፣ ማይክ ሚውት ስለሚያደርግብኝ ነው። ግን ተቀምጬ ላሳያችሁ። ከዛም እዚህ ላይ ከተቀመጣችሁ በኋላ ለ15 ደቂቃ ቢያንስ ማይካችሁን ኦን ማድረግ መቻል አለባችሁ። ኦፍ ማድረግ የለባችሁ። እንደዚህ ኦፍ የምታደርጉት ከሆነ አይቆጠርላችሁ ማለት በትንሹ ለ15 ደቂቃ ኦን አድርጋችሁት መቆየት መቻል አለባችሁ ማለት። ከዛ ከተቀመጣችሁ በኋላ ሰዓታችሁን ቼክ ለማድረግ ከዚሁ ሩም ውስጥ እንደሆናችሁ ምን ታደርጋላችሁ? ከላይ 3 አማራጮች አሉ። የመጀመሪያው ሻር ነው። ሁለተኛው ደግሞ የሆነች 4 ማዕዘን ቦክስ ያላት ነገር አለች። ከዛ ኤክስ ምልክት አለ። ኤክስ ማለት ያው ክሎዝ አድርጎ ለመውጣት ነው።
ሸር ደግሞ ለጓደኞቻችሁ ይህንን ፓርቲ ለመጋበዝ ነው። አሁን ምን ታደርጋላችሁ እናንተ እዚሁ ፓርቲ ሆናችሁ ታስካችሁን ለማየት ስለሆነ ከማል ያለችው 4 ማዕዘኗን ትነኳታላችሁ፣ ታረጉታላችሁ ማለት ነው። ከዛ በኋላ ሚ ወደሚለው ትገባላችሁ። ሚ ወደሚለው ከገባችሁ በኋላ ታስክ ሚለውን ነክታችሁ ትገባላችሁ። እዚጋ ሆት ታስክ የሚላለ እሱን ነክታችሁ ስትገቡ በዚህ መልኩ ታስካችሁን ቼክ ታደርጋላችሁ ማለት ነው። እዚጋ ከ120 124 ሚኒት ሆኗል ማለት ነው። በቀኝ በኩል ክሌም ይላል 1000 ፖይንት ይሰጠኛል ማለት ነው። ከዚጋ ያላሳያችሁ እዚጋ የ1000 ፖይንት ይቆጥራል። 1000 የነበረ ዩቲን ከዛ በድጋሚ ተመልሼ አሁንም ወደታች ወደ ዲስ አደረገው ለአንድ ሰዓት ተቀምጬ 2000 ፖይንት ይሰጥ ነበር። እሱ ክሌም ላድርገው። አሁንም ክሌም አደረግኩኝ ማለት ነው። ተመልሼ ላሳያችሁ ስንት እንደሆነ። ከዚህ ጋር 1000 ነበረ 3000 ፖይንት ሆነ ማለት ነው። ከዛ የመጨረሻዋን ክሌም ላድርግና ደግሞ ላሳያችሁ። እዚህ ጋር ለ2 ሰዓት ተቀምጠ 2000 ፖይንት ይላል። እሱንም ክሌም አደርጋለሁ ማለት ነው። ከዛ የመጨረሻው የቀረችው ለ3 ሰዓት መቀመጠው 1000 ፖይንት ማለት ነው። እሷ ሰዓቷ ስትሞላ ኦልሞስት ወደ ስንት ደቂቃ ይቀረኛል? ወደ 55 ሚኒት ይቀረኛል። እሱን እንደሞለው ልክ ሌሎችም ክሌም ባደረጉበት መንገድ እዚህ ጋር ክሌም የሚል ይመጣል። እዛ ክሌም አደርጋለሁ ማለት ነው። ልክ እንደዚህ ያደረጋችሁ ነው ታስካችሁን መሰሩ። ቅድም እዚህ ጋር 3000 ነበረ፣ ይኸው 5000 ሆነ ማለት ነው። 1000 ይቀረኛል። በየቀኑ የምትሰሩ 6000 ፖይንት ነው ለ7 ቀን ማለት ነው። ለ7 ቀን በኋላ ሌሎች የምትሰሯቸው ስራዎች ስላሉ ይቀንሳል ማለት ነው። ለ7 ቀን የሚሰጣችሁን ታስክ ግን በአግባቡ መስራት ይኖርባችኋል ማለት ነው። ታስካችሁ የምትሰሩት በዚህ መንገድ ነው። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳይረሳ፣ እንዲሁም ሰብስክራይብ አድርጉ። በቀጣይ በአዲስ ቪዲዮ እስከምንገናኝ ይመቻችሁ።